ሃይ ጋይስ እንዴት ናችሁ? ወደ ቤተሰቦቼ ደህና ናቸው? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ዛሬ ከመዳሜ ጋር ነው የመጣሁት። አሮጊቴ የኔ ቆንጆ አሮጊት እና ከሷ ጋር ነው ዛሬ የመጣሁት። እንዴት ናችሁ እናንተ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ውዶቼ ግን ለምንድን ነው ሰብስክራይብ የማታደርጉኝ? እንደ ሌሎቹ ድራማ ምናምን መስራት አለብኝ ማለት ነው። ለድራማው ደግሞ ቆይ እስኪ ተረጋጉ። ሀገር ስገባ ምርጥ ድራማ ይዤላችሁ እመጣለሁ። እሺ እናንተ የምትፈልጉት ያንን ስለሆነ ማለት ነው። እና ግን ለማንኛውም እስከዛ ድረስ ሰብስክራይብ አድርጉኝ ውዶቼ። ዛሬ ትንሽ ከአሮጌቴ ከፈታ እያልን ነበር። ሰዎች ቤት ስላልነበሩ አሮጌቴና እኔ ነበርን ቤት ውስጥ የነበርነው እና እሷም ሻይዋን እየጠጣች እኔም ደግሞ ከእሷ ጋር እያወራው አብረን ቆይታ አደረግን ማለት ነው። እና እናንተ ግን እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ሙቀት እንዴት እያረጋችሁ ነው ውዶቼ? ሙቀቱ አሁን በጣም እየከበደ ነው እና በጣም ነው የሚሞቀው። ራሳችሁን ጠብቁ ውዶቼ። የልብ ኬዝ ያመጣል። የልብ ድካም ምናምን ሊያመጣ ስለሚችል ሙቀቱ ከባድ ስለሆነ ጥንቃቄ አድርጉ። ጋዛችሁን እያያችሁ ጥንቃቄ አድርጉ። ጋዛችሁ እንዳይፈነዳባችሁ። በተለይ ኩሽና ውስጥ የምትሰሩ ልጆች ምግብ ምናምን የምታበስሉ ጥንቃቄ እንድታደርጉ ለእናንተ ነው ይሄ መልእክቴ እና እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ባይ እና ደግሞ በዚህ አጋጣሚ ፀጉሬ እንደምታዩት እንግዲህ ተንጨብርሯል ምናምን አስጠልቶኝ ነው። በነገራችን ላይ ፀጉሬ እንትን ያልኩት ምክንያቱም ምንም ሊስተካከልልኝ አልቻለም። በቃ በጣም ተስፋ እያስቆረጠኝ ምናምን ነው። ፀጉሬ በጣም ነው የሚሰባበረው የሚነቀለው ምናምን በቃ ምን እንደማደርገው ግራ ግብት ብሎኛል። እና በዚህ አጋጣሚ የምታውቁ ልጆች የእናንተ ፀጉር እንደኔ ሆኖ አሁን ደግሞ የተስተካከለላችሁ ልጆች ካላችሁ ያስተካከለላችሁን ቅባት ወይም ደግሞ ሻምፖ አላውቅም፣ ብቻ ግን ያላችሁን የምታውቁትን ነገር ኮሜንት ሴክሽኑ ላይ አስቀምጡልኝ፣ አነባለሁ። ኮሜንታችሁ ያበረታታኛል ወዶቼ። ኮሜንት አድርጉ፣ ለሼር ሰብስክራይብ አድርጉኝ ወዶቼ። ሰብስክራይብ 50 አስገቡኝ ቢያንስ ሊቭ ገብቼ ዩቲዩብን ማሳደግበት መንገድ እሱ ስለሆነ ያለኝ አማራጭ እና 50 አስገቡኝ። በቃ 50 ሰብስክራይብ ብቻ አሁን 33 ደርሻለሁ። አንድ 17 ሰዎች ሰብስክራይብ ብታደርጉኝ 50 ይገባልኛል ማለት ነው። እና ውዶቼ ፕሊስ አግዙኝ። እጆት አሮጊቴን አያችኋት? ሻይዋን እየጠጣች ነው የኔ አሮጊት። ሻይ ሁሌ ካልጠጣች ቀኗ አይበራም ያኔ አይደምቅላትም እና ሻይ እየጠጣች ነው። እኔም ደግሞ አጠገቧ ቁጭ ብያለሁ። ሰዎቹ ስለሌሉ ነው በነገራችን ላይ አጠገቧ ቁጭ ያልኩት እንጂ ሌላ ጊዜ እኔ ክፍሌ ነኝ፣ እነሱ ደግሞ ያው ሳሎናቸው ናቸው። ዛሬ ነው ወደ እነሱ ሳሎን ሄጄ ቁጭ ያልኩት እንጂ እኔ ሳሎን ከነሱ ጋር ብሬ ቁጭ አይደለም። በጣም ነው የሚያስጠላኝ አብሮ መቀመጥ እና ልጆቿ ወጥተው ስለነበረ ብቻዋን ስለነበረች ከዛ ከኔ ጋር እያወራች ያው አሮጊት ስትሆን ደግሞ ታውቃላችሁ፣ አሮጊት ቤት ስትኖሩ አሮጊት ቤት የምትኖሩ ልጆች ታውቃላችሁ ወሬ ይወዳሉ እና ማውራት ስለሚወዱ አጠገቧ ቁጭ ብዬ እያወራኋት ነው አንዳንድ ነገሮች እና እንደዛ ነው እላችኋለሁ። በቃ አሮጊቷ ወሬ በጣም ነው የምትወደው። እያሳቀችኝም አንዳንድ ጊዜ ደግሞ ያው ብታናድደኝም በቃ ይሆናል አይደለ? አሮጊት ቤት የምትሰሩ መቼም ታውቁታላችሁ አይደለ? በቃ ዝም ብሎ የሚጣሩት ነገር ያናድዳል ምናምን እና ያ ነገር ቢያናድደኝም ግን ደግሞ በጣም ነው የምወዳት። በጣም ምስኪን ናት፣ ምንም አታውቅም። እና እቺን ተወሰለች አሮጊት ሻይ ሁሌ ነው የምትጠጣው። እንደኔ አሮጊት ቤት ያላችሁ ልጆች ብርታቱን ይስጣችሁ። የኔ እንኳን አታስቸግርም። ግን አሁን ያው ትምህርት ተዘጋ። ትምህርት ስለዘጋ ደግሞ የልጅ ልጆቻቸው በየትኛ ቤት ነው የሚውሉት ማለት ነው። ወይ እንደው በስመ አብ እንዴት እንደሚያልፍ የሶስት ወር አላውቅም። እና ከመዳሞቻችሁ ጋር ልጅ ቤት ያላችሁ ኖርማል ነው፣ ምክንያቱም ልጆቻቸው ወደ አያታቸው ቤት ስለሚመጡ አትቸገሩም። እኛ ግን አሁን አሮጊት ቤት ያለን ልጆች የልጅ ልጆች በሙሉ ተሰብስበው ሲመጡ ከእነሱ ጋር መዳረቅ ምናምን በጣም ነው የሚያስጠላው። ብቻ ግን ለማንኛውም እግዚአብሔር አምላክ ብርታቱን ይስጠን እና ይሄን ይመስላል ዛሬ ይዤላችሁ የመጣሁት። ሰብስክራይብ አድርጉ ውዶች። አሪፍ አይዲያ ይዤላችሁ እየመጣሁ አይደለም፣ ምክንያቱም ያው ታውቃላችሁ ያለሁት ሰው ቤት ነው። አይመቸኝም ለመቅረጽም፣ በአጋጣሚ ነው የምቀርጸው።
አሁንም ሰዎቹ ስለወጡ ነው ይሄን ቪዲዮ የቀረጽኩት እንጂ ቪዲዮ መቅረጽ አልችልም። እና በአጋጣሚ ነው የቀረጽኩት። እንደዚህ ሲወጡ ነው መቀረጽ አይመቸኝም። ለዛ ነው አሪፍ ቪዲዮ ይዤላችሁ ማልመጣ። ወደፊት ግን አሪፍ ቪዲዮ ይዤላችሁ መመጣ ይሆናል። እስከዛው ግን እናንተም ያኔ በቃ አበረታቱኝ እሺ። ቢያንስ ሊቭ ገብቼ የማወራበት 50 ሰብስክራይብ አስገቡኝ። ከዛ በኋላ ሊቭ ገብቼ ዩቲዩብን አሳድጋለሁ። ወዳችኋለሁ።